አይ ሰላም እንዴት ናችሁ? ሁሉ ሰላም ደህና ናችሁ? እኔ ደህና ነኝ ጋይስ። እና አንድ ጥያቄ ጠይቆኝ የነበረ ሰው ነበርና አጋጣሚ ሆኖ ቲክቶክ የተቋረጠብኝ ነው እና የኦርቶዶክስ ምዕመናን ሆኖ የጴንጤ ምዕመናን ግን ማርያም አማላጅ መሆኗን ያውቃሉ ማለት ነው። የድሮ የአሁኑ ሳይሆን የድሮ ማለት ነው እና እንደዛ በሚል ጥያቄ ተነስቶ ነበር እና ማርያም እናታችን ኢየሱስ እናት ማለት ነው። አዎ ታማልዳለች ማለት ነው። ይሄም መልስ የሚሆነው በአራት ማዕዘን በ12 በእስራኤል ነገዶች በር የመግቢያ ደጅ መሆኗን ነው ቃሉ የሚናገረው እና ራእይ ላይ ወደ 20 ምናምን ከሄዳችሁ ዮሐንስ ራእይ ያስታውቃቸዋል ማለት ነው። ዘዳግም ምዕራፍ 29 ከቁጥር 29 ብታነቡት ምን ይላል መሰለ? በቃል ውስጥ ያልተጻፈ በታሪክ የተጻፉ አሉና እንዲጻፍላቸው ሐዋርያትን ኢየሱስ ክርስቶስ እንዳዘዘ ነው የምናገረው። እና እመቤታችን ማርያም መከራ ኢየሱስን መቀበል የጀመረችው አሁን ወልዳ ሳይሆን ሳትወልድ በፊት ነው። በድሮ በአይሁዳን ሕግ መሰረት አንድ ሴት ሳታገባ እናቷ ቤት ሆና የምትወልደው ከሆነ ማያ ዘለፋ የሚባል መድኃኒት አለ። እሱ ማለት ሰው በቁም ሆኖ እንዲሞት እሱ እየጠጣ ሰው በቁም ሆኖ እንዲሞት የሚያደርግ መድኃኒት ነው እና እሱን ማርያም ስትጠጣ ግን አብርታ እንደታየችው ነው ታሪኩ የሚገልጸው ማለት ነው። ሁለተኛ ነገር ደግሞ እሱ አልገድልም ስላት ደግሞ ወደ አንድ ጠንቋይ ቤት ሄዶ አንዲት ሴት እንድታጠፋለን እንፈልጋለን በማለት ያወራሉ ማለት ነው። በዛን ሰዓት ደግሞ ጠንቋዩ አይደለም አንድ ሴት እኛ ኢየሱስን ራሱ እንደ ባሪያ ማዝ እንችላለን በማለት ወደ 3 የሚጠጉት መናፍስትን ይልካል ማለት ነው። ማርያም የምትጸልይበት ቸርች ሄዶ ይገባሉ ማለት ነው። እዛን ሰዓት ላይ ደግሞ ማርያም ጸሎቷን ሲጨርስ ሩፋኤል ከሰማይ ወርዶ ያኛው የተሰፈሩትን ሰራዊት ሁሉ ገድሎ እንደጨረሳቸው ነው ታሪኩን መጽሐፍ የሚገልጸውና ይሄ ማለት እንዴት ማርያም አታማልድም ብላችሁ ለምትከራከሩት ማርያም የመግቢያ ደጅ ከሆነች እንዴት ነው ማማለድ ማትችለው? መልሱ ለእናንተ ነውና ያን ይሄ ምክንያት እንዲሆን አንድ ጥቅስ ዮሐንስ ራእይ ምዕራፍ 12 ላይ እንደዚህ በማለት ይቀጥላል። እስከመጨረሻ እናንተ ጨርሱትና ታላቅ ምልክት በሰማይ ታየ። ፀሐይ ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበረች። በምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላ መልአክ በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች ነበራቸው። በራሶቹም ለ7 ዘውዶች ነበሩ። ጅራቱም ከሰማይ ከዋክብት ስሶ እየሳበ የሰማይን ከዋክብት ስሶ እየሳበ ወደ ምድር ይጣላቸው። ዘንዶም ሴቲቷን በወለደች ሕፃኑ እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብም ሁሉ በብረት በትር ይገዛ ዘንድ ያለው ልጅ ወንድ ልጅ ወለደች። ልጁም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቷም 1206 ቀን በዛ እንድትመገብ በእግዚአብሔር የተዘጋጀላት ወደ ነበረው ስፍራ ወደ በረሃ ሸሸገች። በሰማይም ሰልፍ ሆነ። ሚካኤልም በመላእክቱ ዘንዶን ተዋጉ። ዘንዶም ከመላእክቱ ጋር ተዋግቶ አልቻሉም። ከዚያም ወዲህ በሰማይ ስፍራ አልተገኘምና ዓለምም ሁሉ የሚያስተዋውል ዲያብሎስን ሰይጣን የሚል ታላቅ ዘንዶ እርሱ የቀደመው እባብ ጣለ፣ ወደ ምድርም ጣለ። መላእክትም ከእርሱ ጋር ተጣሉ። ከመጨረሻ ካነበባችሁ ትርጉሙን ይሰጣችኋል ማለት ነው። እና ይሄ ማለት የኢየሱስ እናታችን ማርያም ነች ማለት ነው። በመጨረሻም
ንስር ክንፍ ተሰጥቷት ወደ ሰማይ እንደበረረች እና በ1662 ቀን በእግዚአብሔር በተዘጋጀላት ቦታ እዛው እንድትቀመጥ እንደተሰጣት ነው ቃሉ የሚያወራ ማለት ነው። እና ወደ 20 ከሄዳችሁ ደግሞ ወደ 20 አካባቢ ካነበባችሁ ትርጉሙን ይሰጣችኋል ማለት ነው። እና ኢየሱስ ክርስቶስ ለተማራቸው ለደቀ መዛሙርቶች ሲያስተምር 12ቱን ደቀ መዛሙርቱን ሲያስተምር አባት እኔን እንደሾመኝ እኔም እናንተን በ12 በእስራኤል ነገዶች ላይ ሾማችኋለሁ በማለት ነበር የሚገልጸውና ብዙዎች ተከራከሩት ነበርና ይህም የሚገልጸው እመቤታችን ማርያም በመጨረሻ ዘመን ወደ 20 ካነበባችሁት በኢየሱስ በቀኝ በኩል ቆማ ምህረት እንደምትማጸን ነው ቃሉ የሚያስረዳው። ታሪኩም ላይ የተጻፈው እንደዛ ነው። እና ብዙዎች ኢየሱስ አንዳንድ መልስ ምናምን ማርያም ስትጠይቅ የሚያደርገው ማርያምን ጠልቷት ነበር መስላችሁና አስተውላችሁ ከሆነ ኢየሱስ 12 አመት ሆኖት እያለ ቤተልሔም ከእነሱ ተለይቶ ተቀምጦ ሳለ እናቱን ዮሴፍና ማርያም እሱን ልትቀበል እየፈለጉ በሄዱበት ታይም ላይ ምንድነው ያለው? እኛ እኮ ተጨነቀን ነበረ እንዴት ከኛ ተለየ በማለት ስጠይቅ ጊዜ እኔ ለአባቴ ቤት እንድኖር አይገባኝምን በማለት መልስ ነበር የመለሳቸው። እና ኢየሱስ አላማውን ሊፈጽም ስለመጣ ነው እንጂ እናቱን ስለመጠላ ወይ ማርያምን ስለማያከብር በማለት ነው ብዙ ሰው የሚቀበለው። እና ማርያም የመግቢያ በር ደጅ ነች ማለት ነው። ቃሉም ያስረዳል። ራእይ ለ20 ለማንበብ ትችላላችሁ። ይሄ ከዋክብት ማለት 12 ከዋክብት ማለት የመግቢያ ደጅ ቁልፍ ከሆነች እንዴት ማማለድ አትችልም በማለት እንዴት አትችልም? መልሱን ለእናንተ ተሳስቼ ከሆነ ኮመንት ለጥያቄውን መልሱን አስቀምጡልኝ ማለት ነው። አንዳንድ የምትሳሳቱ ሰዎች አለና አንድ ወቅት ላይ ከሙስሊምም ቀርቦ ነበረ። ብዙዎች ቲክቶክ ሲጠቀሙ በእግዚአብሔር ቃል የምትቀልዱት ራሳችሁን ብትጠነቀቁና በጥንቃቄ ብታደርጉት የተሻለ ነበረና ምንድነው ያለው? ቁርአን እንደዚህ ይላል በማለት ነው ያወራውና ቁርአን መንግስተ ሰማያት ላይ አንድ ሴት ትወልዳለች፣ ማግባትም ይቻላል እሱንም ብትፈልግ ነው በማለት ነበር የመለሰው። እና ቁርአን በፍጹም እንደዛ አይልም። ቁርአን ምለው በምድር ላይ ያለው አሁን ክርስቲያንም ኃጢአት ለምሳሌ ለአዳም ኃጢአትና የኃጢአት አይደለም የሚያሳይ መንገድ ሁለት እንደነገረው ነው። እና ያን በምድር ላይ እንደፈለክ ጠጣ ብላ የፈለግከውን አድርጎ በሰማይ ላይ መዝናናት ስለሌለ በምድር ያለውን ሁሉ በምድር ጨርሰህ እንዲሄድ ነው ቁርአኑ የሚያስተምረው እንጂ ያን ያለ ሰው የተሳሳተ ሰው ነውና። አንዱም ለኢየሱስ ወንድሞች አለ ወይ በማለት ወንድሞች አለው ወይ ለማርያም እህቶች አለ ወይ በማለት ቲክቶክ ላይ እንትን ብሎ ነበርና አዎ ኢየሱስ ምንድነው የሚለው? ሮሜ ምዕራፍ 12 ከቁጥር 8 ላይ ምንድነው የሚለው? ወንድሞቼ ሆይ መጠራታችሁን ተመልከቱ ነው የሚለውና አንድ አባት ልጁን ከወለደ በፈለገው ስም ለመጥራት መብት አለውና ብዙዎች ቃሉን ሳሰሙ ጥቅሱን ብቻ ይዛችሁ ያልሆነ ነገር በቃል ባትቀልዱት የተሻለ ነውና እና አስተያየታችሁ ኮሜንት ላይ አስቀምጡልኝ በማለት ወዳችኋለሁ። ቸር